ሰላም ሰላም ተማሪዎች እንዴት አላችሁ? ትዕግስቱ ነኝ ከኢኮኖሚክስ ዲፓርትመንት። ዛሬ ላሳያችሁ የፈለግኩት የቦንጋ ዩኒቨርሲቲን ኢለርኒንግ ፕላትፎርም እንዴት ገብታችሁ አክሰስ ማድረግ እንደምትችሉ ነው። እንግዲህ አሁን ላይ ሰርድ ይር የሆናችሁ አስዌላስ ሰከንድ ይሮችም አንዳንድ የተመረጡ ኮርሶችን ፈተና ኦንላይን ልትወስዱ ትችላላችሁ እና እንደ ዲፓርትመንት። ስለዚህ ኦንላይን ፈተና መምህራን አዘጋጅተው ሊፈትኗችሁ ሲፈልጉ እናንተ ያንን ፈተና እንዴት አክሰስ ማድረግ እንደምትችሉ ወይም ደግሞ እንዴት ገብታችሁ መፈተን እንደምትችሉ በአጭሩ በዚህ ቪዲዮ ያሳያችኋለሁ። ስለዚህ የሚሰጣችሁ ዩዘር ኔም እና ፓስዋርድ ይኖራል ከዲፓርትመንት። ያንን ይዛችሁ ዲጂታል ላይብራሪ ላይ ገብታችሁ ወይም ወደ ኤግዛም ሩም ከገባችሁ በኋላ ኢንተርኔት ላይ ኮኔክት የሆነ ኮምፒውተር ጋር ከተገናኛችሁ አንድ አክቲቭ የሆነ ወይም ደግሞ የሚሰራ ብራውዘር ከኮምፒውተሩ ትከፍታላችሁ። ክሮም ሊሆን ይችላል፣ ኦፔራ ሊሆን ይችላል፣ ፋየርፎክስ ሊሆን ይችላል። አንድ ብራውዘር ትከፍታላችሁ። ጀስት እኔ አሁን እዚጋ እንደምታዩት ክሮም ከፍቻለሁ። ከከፈታችሁ በኋላ የቦንጋ ዩኒቨርሲቲን ኢለርኒንግ ፕላትፎርም አይፒ አድሬስ ታስገባላችሁ ማለት ነው። በዋናነት እንግዲህ አብዛኛው ኮምፒውተሮች ከዚህ በፊት ሎጊን የተደረገባቸው ስለሆኑ እንደዚህ አይነት ምልክት ካሳያችሁ በዚህኛው መቀጠል ትችላላችሁ። እዚህ ጋር እንደምታዩት ቦንጋ ዩኒቨርሲቲ ኢለርኒንግ ፕላትፎርም ይላል። እዚህ ጋር ስትነኩ ክሊክ ስታደርጉ ያስገባችኋል። እንደዚህ ከሌለ ግን እዚህ ሰርች ኢንጂኑ ላይ ሄዳችሁ አይፒ አድሬሱን ትጽፋላችሁ። እሱ 172.16.20.45 ማለት ነው። ከጻፋችሁ በኋላ ኢንተር ትላላችሁ። እንደዚህ ይመጣል ማለት ነው። እንግዲህ የቦንጋ ዩኒቨርሲቲ ኢለርኒንግ ፕላትፎርም የፊት ገጹ ነው። እንደምታዩት ቦንጋ ዩኒቨርሲቲ ኢለርኒንግ ይላል። ስለዚህ እዚህ ጋር ፈተናዎችን ኦንላይን ለመፈተን ከዛም ባለፈ አንዳንድ ኮርስ ማቴሪያሎች እዚሁ ፕሪፔር ሊደረጉ ይችላሉ። ትምህርት ክፍሎች ካዘጋጁ ማቴሪያሎችንም እዚሁ አክሰስ ማድረግ ትችላላችሁ። በዋናነት ፈተናን እንዴት መፈተን እንደምትችሉ ነው እኔ ማሳያችሁ ማለት ነው። ስለዚህ ምን ታደርጋላችሁ? መጀመሪያ ከገባችሁ በኋላ ወደዚህ ሎጊን የምትላለች እዚህ ጋር አይታችሁ ከሆነ አደራይ ቶፕ ሎጊን የምትለውን ክሊክ ታደርጋላችሁ። ደን ዩዘር ኔም እና ፓስዋርድ እንድታስገቡ ይጠይቃችኋል። እዚህ ጋር የተሰጣችሁን ዩዘር ኔም ታስገባላችሁ ማለት ነው። ካፒታል ስሞል ሌተር በደንብ እየለያችሁ ዩዘር ኔም ታስገባላችሁ። ለምሳሌ እኔ የአንድ ተማሪ ዩዘር ኔም እያስገባው ነው። በአንድ ተማሪ ያስገብተን እንዴ ፓስዋርድም እናስገባለን። ጀስት ካስገባን በኋላ ሎጊን ስንል እንደዚህ ያመጣል ማለት ነው። አሁን እንደምታዩት እዚህ ጋር ይሄ ፍቃዱ አየለ የተባለ ተማሪ ነው። ስለዚህ እሱ ዩዘር ኔም እንደሆነ ያሳየኛል ማለት ነው። ስለዚህ ሎጊን ካረጋችሁ በኋላ ይህንን ቼክ ማድረግ እንዳትረሱ። ሎጊን ያደረጋችሁት ወደ ራሳችሁ አካውንት እንደሆነ ቼክ ማድረግ ትችላላችሁ። እዚህ ጋር ስማችሁን ስለሚያሳይ ቢክ ነው። ይሄ እናንተ ፕሮፋይል ነው። በዚህ ገብታችሁ የምትፈተኗቸው ፈተናዎች እያንዳንዱ እዚህ ጋር ግሬዳቸው ይያዛል ማለት የተፈተናችሁትን ፈተና ምን ያህል ማርክ እንዳመጣችሁ የሁሉንም ማለት ነው። እዚህ ጋር ገብታችሁ ሪቪው ማድረግ ትችላላችሁ። ኦንላይን የተፈተናችሁትን ኮርሶች የራሳችሁ ፕሮፋይል መሆኑን እርግጠኛ ሁኑ። ስማችሁን አይታችሁ ማረጋገጥ ትችላላችሁ። ቀጣይ ምንድን ነው የምታደርጉት? እንግዲህ ቦንጋ ዩኒቨርሲቲ ውስጥ ያሉ ኮሌጆች አሉ። ከኮሌጆች ስር ደግሞ ዲፓርትመንቶች አሉ። ኢኮኖሚክስ ዲፓርትመንት ከቢዝነስ እና ኢኮኖሚክስ ኮሌጅ ስር ነው ያለው። ስለዚህ ምን ታደርጋላችሁ? ኮርስስ ወደሚለው ትሄዳላችሁ። እሱን ስትነኩ ቦንጋ ዩኒቨርሲቲ ውስጥ ያሉ ኮሌጆችን ያመጣላችኋል። የራሳችሁን ኮሌጅ ትመርጣላችሁ። ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ የሚለውን ከዛ ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ውስጥ አሁን ላይ 7 ዲፓርትመንት አለ። ከሰባቱ አንዱ ኢኮኖሚክስ ነው። እናንተ የራሳችሁን ዲፓርትመንት ኦፍ ኢኮኖሚክስ የሚለውን ሰሌክት ታደርጋላችሁ ማለት ነው። ጀስት ሰሌክት አድርጋችሁ ስትገቡ እንደዚህ ያመጣላችኋል። የተጫኑ ፈተናዎች ወር የተጫኑ ኮርሶች እዚህ ጋር ዲስፕሌይ ይሆናሉ ማለት ነው። ለምሳሌ 3ኛ ዓመት ከሆናችሁ ኢኮኖሚክስ ሰርዲር የሚለው ውስጥ እዚህ ጋር ክሊክ ታደርጋችሁ ትገባላችሁ። ስለዚህ መምህሩ ፈተናውን ሲጭን የቱ ጋር እንደጫነ ይነግራችኋል። አክቹዋሊ ልክ በነገራችሁ መሰረት ነው ገብታችሁ ፈተናውን አክሰስ የምታደርጉት። ምሳሌ ሚድ ኤግዛም ከሆነ እዚህ ውስጥ ሊጭነው ይችላል። ኦር ፋይናል ኤግዛም ከሆነ ፋይናል ኤግዛም ላይ አሁን ምን እናድርግ? አንድ ሳምፕል ጥያቄ ጭኛለሁ ለሚድ ኤግዛም እንደ ሚድ ኤግዛም። ስለዚህ እሷን አክሰስ እያደረግን እኔ ሚድ ኤግዛም የሚለውን ክሊክ ታደርጋላችሁ። ተን ከገባችሁ በኋላ ሪሰርች ሜተድ ሚድ ኤግዛም የሚላለ እዚህ ጋር እዚህ እሱ ጋር ክሊክ አደረጋል። ዶንት ፎርጌት ይሄ ቀስቱን ኦር ባዶ ቦታ ዝም ብላችሁ ክሊክ ብታደረግ አይሰራላችሁም። ጽሁፏን ብቻ
ጽሁፏን ነው ክሊክ የምታደርጉት። እንደዚህ ክሊክ ስታደርጉ ወደ ውስጥ ያስገባችኋል። ናው ምን እያለ ነው? ኢንሮል ሚ እያለ ነው ማለት ነው። ሶ አስመዝግበኝ ወይም እዚህ ኮርስ ላይ መዝግበኝ እንደማለት ነው። ኢንሮል እንለዋለን። ኢንሮል ሚ የሚለውን ክሊክ ስናደርግ እንደዚህ ያመጣል። ይህ ሲመጣ ዝም ብላችሁ ባዶ ቦታ ላይ ክሊክ ማድረግ ነው። ደን ምን ታደርጋላችሁ? ኦልሬዲ ኢንሮል ሆናችኋል ይላል። ዩ አር ኢንሮልድ ኢን ዲስ ኢን ደ ኮርስ ይላል። ስለዚህ ፈተናውን ገብታችሁ አክሰስ ማድረግ ትችላላችሁ። ሶ አሁንም ጽሁፉ ላይ ሪሰርች ሜተድ ሚድ ኤግዛም የሚለው ላይ ክሊክ ታደርጋላችሁ። ደን ኢንስትራክሽኖች አሉ። ኢንስትራክሽኖችን ታነባላችሁ። ስንት ጥያቄ እንደያዘ ቢ ስንት ደቂቃ እንደተሰጠው አንዳንድ ኢንስትራክሽኖች ኢኩዌዥን ያደርግላቸው እንትኖችም ከሆኑ ፈተናዎችም ከሆኑ ሜቢ ስለ እነዛም የሚሰጡ ኢንስትራክሽኖች ይኖራሉ። እሱን ታነባላችሁ። ደን አፍተር እዚህ ጋር እንደምታዩት አቴምፕት አሎድ ይላል። አንድ ይላል። እንግዲህ ማክሲመም አቴምፕት ማድረግ የምትችሉት አንዴ ብቻ ነው። ማለት አንዴ ፈተናውን ተፈትናችሁ ሰሚት ካደረጋችሁ በኋላ እንደገና መልስ ማስተካከል ኦር ኤዲት ማድረግ አትችሉም ማለት ነው። ስለዚህ አንዴ ሰሚት ካደረጋችሁ ኦልሬዲ ግሬዳችሁ ይያዛል። ድጋሚ ፈተናውን መሞከርም ሆነ አቴምፕት ማድረግ አትችሉም ማለት ነው። ሰው እሷን ቼክ አድርጉ፣ አንዴ ብቻ ስለሆነ። ሌላኛው የተሰጣችሁን ደቂቃ እዚህ ጋር ያሳያችኋል። ይህንን ሪቪው ካደረጋችሁ በኋላ ራፍሊ አቴምፕት ተኪ ውስጥ ትሉታላችሁ። እንግዲህ ኪዩዞች ፓስዋርድ ይኖራቸዋል። እሱን የኮርሱ ኢንስትራክተር ፕሮቫይድ የሚያደርግላችሁ ይኖራል። በነገራችሁ መሰረት ኪዩዝ ፓስዋርዱን ታስገቡና ስታርት ትሉታላችሁ። ልክ ስታርት ስትሉ እንደዚህ ያመጥላችኋል። ሶ አሁን ጀምራችኋል ማለት ነው። ፈተናውን ጀምራችኋል። ናው ምንድነው የምታደርጉት? መልስ እየመለሳችሁ ኔክስት እያላችሁ መቀጠል ነው። ጥያቄውን ታነባላችሁ። ጥያቄው እዚህ ጋር አለ። አማራጮች ኤቢሲዲ አሉ። እዚህ ጋር ደግሞ ቦክሶች አሉ። እሱ ላይ ነው መልስ ክሊክ የምታደርጉት። ለምሳሌ ለመጀመሪያው ጥያቄ መልሱ ኤ ከሆነ እቺ ባዶ ቦክሷ ላይ ኤ እንትለውን እንዲህ ክሊክ ታደርጋላችሁ። ናው መልሱ ኤ ነው ብላችኋል። ቢ ከሆነ ኤን አጥፍታችሁ ኢካን ቢ ኦር ሲ እንደዚህ ምልክት እያደረጋችሁ ማስቀመጥ አለባችሁ ማለት ነው። ደን ኔክስት ትላላችሁ። ጀስት ኔክስት ስትሉ ልሾዩ ቀጣዩን ጥያቄ ያመጥላችኋል። አሁንም መልሱን ትመርጣላችሁ። ኔክስት ያላችሁ ስትሄዱ የተመለሱ ጥያቄዎችን እዚህ ጋር እንደምታዩት ያሳያችኋል። ኦልሬዲ ብላክን ነው አንሰር ሰጥታችኋል ማለት ነው። እርግጠኛ ያልሆናችሁ ጥያቄና ሪቪው ማድረግ የምትፈልጉት ካለ ፍላግ እያደረጋችሁ መሄድ ትችላላችሁ። ምልክት እያደረጋችሁ ወደ ቀጣዩ ጥያቄ ትሄዳላችሁ። ደን መልስ እየሰጣችሁ አሁንም ኔክስት እያላችሁ ትሄዳላችሁ። መልስ እየሰጣችሁ ኔክስት እያላችሁ ትሄዳላችሁ። ልክ ስትጨርሱ ይሄ እንግዲህ ሳምፕል ነው ብያችኋለሁ። 5 ጥያቄ ነች። 5ቷን ጨርሰናል። ፊኒሽ ምትል እዚህ ጋር ትመጣለች ማለት ነው። ፊኒሽ አቴምፕት ይላል። ናው ፊኒሽ ካላችሁ በኋላ እንደዚህ አይነት ምልክት ያመጥላችኋል። አይታችኋል። ለምሳሌ ስታተሱን ያሳየናል። ያው ኮንፊርም እንድናደረግ ነው ሰሚት ከማድረጋችን በፊት። ቅድም ብያችኋለሁ። አንዴ ሰሚት ካደረጋችሁ በኋላ ድጋሚ አቴምፕት የማድረግ ቻንስ የላችሁም። ስለዚህ መልስ መስጠታችሁን የአስሬላንስ የሰጣችሁት መልስ እናንተ መስጠት የፈለጋችሁትን ወይም ትክክለኛው መሆኑን ካረጋገጣችሁ በኋላ ነው ሰሚት ማድረግ ያለባችሁ። ስለዚህ ከዛ በፊት ሰሚት ካላችሁት በኋላ ኢቨን እንኳን ኮንፊርም እንድታደረጉ እንደዚህ ስታትሱን ያሳያችኋል። ለምሳሌ አንደኛው ጥያቄ አንሰርድ ነው፣ አንሰሩ ሴፍ ተደርጓል ይለኛል። ሁለትም ግን ሶስተኛ ቅድም ፍላግ አድርገን ያለፍንባት ኖት የት አንሰርድ እያለ ነው፣ መልስ አልሰጠህም እያለኝ ነው። ስለዚህ ምን አደርጋለሁ? ይህን ሰሚት አድርጌ ማርኩ ሳያ እስከሚቀር ሪተርን ቱ አቴምፕት የምትለውን ትነኩና መልሳችሁ መታችሁ ሶስተኛውን ጥያቄ ትነካላችሁ። ፍላግ ያለበትን መልስ ትሰጣላችሁ ማለት ነው። ለዚህ ጥያቄ መልስ ትሰጣላችሁ፣ ፍላጉን ታጠፋላችሁ። ናው ኔክስት ትላላችሁ። ኦልሬዲ ሌላው ተመልሷል። እዚች ጋር ፊኒሽ አቴምፕት የሚላለ እሷን ትነካላችሁ። አሁን ስታተሱ ሁሉም አንሰርድ ነው የሚላለ። ኦልሬዲ ሁሉን መልስ ሰጥታችኋል ማለት ነው። ናው ሰሚት ኦል ኤንድ ፊኒሽ የሚለውን ከነካችሁ በኋላ ጀስት እንደጨረሳችሁ ኦር ሰሚት እንዳደረጋችሁ ይህንን ያሳያችኋል ግሬዳችሁን ማለት ነው። 5 ጥያቄ ነበር፣ 5ቱን ሰርተናል። ናው ግሬዳችሁ ከ5 ነው እያለ ነው እዚጋ ጀስት ላይክ ዳት ያመጣችሁትን 3ም ከሆነ 3 4ም ከሆነ 4 እዚጋ ያስቀምጣል ማለት ነው። በዚህ መልክ እያንዳንዱን ፈተና ገብታችሁ መምራችሁ በሚሰጣችሁ ወይም ፕሮቫይድ በሚያደርገው ፓስወርድ እየገባችሁ በኢለርኒንግ ፕላትፎርም ኢዝሊ
ኦንላይን ፈተናዎችን መፈተን ትችላላችሁ። ሶ ውጤታችሁንም እዛው ማየት ትችላላችሁ። ዩር ፋይናል ግሬድ ፎር ዲስ ኪውዝ ኢዝ አውት ኢዝ 5 አውት ኦፍ 5 ብሎ እዚጋ ያሳየናል። ኖ ሞር አቴምፕት አር አሎድ። እዚህ በኋላ አንዴ ሰሚት ካደረግን በኋላ ድጋሚ አቴምፕት ማድረግ አንችልም። ቢካዝ አቴምፕቱ አንድ ጊዜ ብቻ ሴት ስለተደረገ ማለት ነው። ሶ በዚህ መልኩ ገብታችሁ ፈተናዎችን መፈተን ትችላላችሁ። ሶ ትሬን አድርጉ። ከሜቢ ሞስት ፕሮባብሊ 3ኛ ዓመቶች 4ኛ ዓመት ላይ ከዚህም ዓመት የተወሰኑ ኮርሶችን ኦንላይን የምትፈተኑ ነው የሚሆነው። ስለዚህ በዚህ መንገድ ኤክሰርሳይዝ ማድረግ አለባችሁ። ሶ በአጭሩ እንደገና ሪቪው ሳደርግላችሁ ጀስት ሎጊን ካደረጋችሁ በኋላ ምን ታደርጋላችሁ? ኮርስስ የሚለው ውስጥ ትገባላችሁ። ከዛ ኮሌጃችሁን ትመርጣላችሁ። ደን አፍተር ዲፓርትመንታችሁን ቢዝነስ ኤንድ ኢኮኖሚክስ ከሚለው ስር ያለውን ዲፓርትመንት ኦፍ ኢኮኖሚክስ ትመርጣላችሁ። ደን አፍተር ፈተናው የተጫነበትን ቦታ ሰከንድ ይር ከሆናችሁ ሰከንድ ይር፣ ፎርዝ ከሆናችሁ ፎርዝ ይር፣ ሰርድ ይር ከሆናችሁ ሰርድ ይር ኦር ሌሎች ኤግዛሞች ሊሆኑ ይችላሉ። ሜቢ እንደ ሞክ ምናምን አይነት ኤግዛሞችም ከሆኑ የተጫኑበት ቦታ ይነገራችኋል። እዛ ገብታችሁ አክሰስ ማድረግ ትችላላችሁ። ፎርዝ ይር ላይም ሊሆን ይችላል ካን አክሰስ ኢት ኦር ሰርድ ይር ላይም ሊሆን ይችላል። ሰርድ ይር እየገባችሁ ሚድ ኦር ፋይናል በዚህ መንገድ አክሰስ እያደረጋችሁ መፈተን ትችላላችሁ ማለት ነው። ሶ ኢዚ ዳትስ ኦል ቴንክ ዩ ሲ ዩ ኔክስት